በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የበረከት ልጆች፣ የቅዱሳን ሁሉ ወዳጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ምስጋና ገንዘቡ የባህሪ የሆነ አምላካችን ቅዱስ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ዛሬም ዘወትርም የተመሰገነ የከበረ ይሁንልን። አትለይምና እናታችን እመቤታችን ቅድስት ድንግል ማርያም ከፈጣሪ በታች ከፍጡራን በላይ ተብላ የምትመሰገን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን እንደተሰጣቸው ጸጋ መጠን ስማቸው የተመሰገነ የከበረ ይሁንልን። ዛሬ የምንቀጥለው ክፍል 6 ይሆናል። ክፍል 6 የምናነሳው ኢትዮጵያ በመጽሐፍ ቅዱስ በሚል የተወሰኑ ነገሮችን እናነሳለን። ኢትዮጵያ በመጽሐፍ ቅዱስ የምትባለው እንዴት ትገለጻለች? በመጽሐፍ ቅዱስ እንዴት ይገልጣታል ኢትዮጵያን የሚለው ነገር መሰረታዊ ነገር ስለሆነ እዚህ ላይ ሰፋ ያሉ ነገሮችን እናነሳለን። ከምን አንግል ነው መጽሐፍ ቅዱስ ከየትኛው መሰረት ነው የሚያነሳት? በምን ምክንያቶች መጽሐፍ ቅዱስ ያነሳታል? ከምን አንጻር የሚለው ነገር በስፋት የሚነገርበት ስለሆነ ኢትዮጵያ በመጽሐፍ ቅዱስ ያላትን ክብር፣ ያላትን ዝና፣ ያላትን አምልኮተ እግዚአብሔር የምትፈጽምባቸው መንገዶች የተገለጸበት ስለሆነ እዚህ ላይ በስፋት የምናነሳው ይሆናል። ከዛ በፊት ግን ምናልባት ባለፈ ካነሳነው ነገር አንጻር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጠሪያዋ ምንድን ነው ወይም ደግሞ ምን ተብላ ትጠራለች በሚለው ርዕስ ዙሪያ ሰፋ ያሉ ነገሮች እንዳነሳን እንዳያችሁን ተስፋ አደርጋለሁ። ስለዚህ እዛ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምትባል፣ ኦርቶዶክስ ማለት ደግሞ ቀጥተኛ፣ የተስተካከለ፣ ያልተወላገደ፣ ምንም ሕጸጽ እንከን የሌለበት ቀጥ ያለ መንገድ ቀጥ ያለ እንደሆነ ለማንሳት ሞክረናል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትከተለው እውነተኛዋን ኦርቶዶክስ ተዋሕዶ እንደሆነ በደንብ ለማንሳት ሞክረናል። ኦርቶዶክስ እንዴት መጣች? ከየት መጣች? መቼ ተመሰረተች? ወይም ደግሞ መቼ ስሟ ወጣላት? ከዛ በኋላ ደግሞ ተዋሕዶ መቼ ተጨመረላት? የሚሉ ነገሮችን በስፋት ለማንሳት ሞክረናል። ዛሬ እግዚአብሔር አምላክ እንደፈቀደና እንደወደደ የምናየው የኢትዮጵያ በታሪኳ ብዙ ማስረጃዎች እንዳላት፣ ኢትዮጵያ የምትባለው ሀገር ምን ነገሮች እንዳላት ከታሪካዊ አረዳድ፣ ከመጽሐፍ ቅዱስ እይታም አንጻር፣ ከታሪክ ጸሐፊያንም አንጻር የሚነሱ ነገሮች ስላሉ ዛሬ የምናየው ኢትዮጵያ በመጽሐፍ ቅዱስ ምን ትመስላለች የሚለውን በስፋት ለማንሳት እንሞክራለን። ብዙዎቹ ነቢያት፣ ብዙዎቹ ሐዋርያትም፣ ብዙዎቹ በመጽሐፍ ቅዱስ ታሪክ ውስጥ ያላቸው ትልቅ ዝና ያላቸው ሰዎችም ኢትዮጵያ ማን እንደሆነች፣ ምን አይነት አምልኮተ እግዚአብሔር እንደሚፈጸምባት፣ አምልኮተ እግዚአብሔር መፈጸም ብቻ ሳይሆን ታሪካዊም ሀገር እንደሆነች በስፋት ያነሱበት ሁኔታ ስላለ ኢትዮጵያ የምትባለው ሀገር በመጽሐፍ ቅዱስ እንዴት ትታያለች የሚለውን በስፋት ለማንሳት እንሞክራለን። የምናነሳባቸው ርዕሶች ምናልባት ከብዙ መንገድ አንጻር ነው፣ ከብዙ መንገድ ነው የሚነሳው። ኢትዮጵያ በመጽሐፍ ቅዱስ ሲያነሳት ከአምልኮተ እግዚአብሔር ጋር ብቻ አይደለም የሚያነሳት፣ ከብዙ ነገሮች አንጻርም ከአስተዳደሯ፣ ያላት ሀብቷ፣ ህዝቦቿ ሰው አክባሪ መሆናቸው፣ ህዝቦቿ የተለያየ መንገድ ኃያላን እንደሆኑ፣ ጉልበተኞች እንደሆኑ፣ ማንንም የሚያስፈራቸው እንደሌለ፣ በጣም ጽኑዓን እንደሆኑ፣ ወደ እግዚአብሔር እንደሚጮሁ፣ እግዚአብሔር አምላክን እንደሚወዱ፣ እንደሚያከብሩ፣ ሁሌም አይናቸው፣ ጸሎታቸውና ልመናቸው ወደ እግዚአብሔር እንደሆነ በስፋት የተነሳበት መንገድ አለ። ስለዚህ ከነዚህ ነገሮች እየከፋፈልን ነው ከመጽሐፍ ቅዱስ አንጻር የምናየው ማለት ነው። የመጀመሪያ የምናየው ኢትዮጵያ በመጽሐፍ ቅዱስ የሚለው ስናነሳ የመጀመሪያ የሚነሳው መልክዓ ምድራዊ አቀማመጧ ነው። ይህን ሲያነሳልን በመጽሐፍ ቅዱስ ውስጥ የተነገሩ ብዙ ቦታዎች አሉ። እነዚህ ቦታዎች ላይ ለምሳሌ ብናነሳ ዘፍጥረት ምዕራፍ 2 ቁጥር 13 ላይ ያው አራቱ ወንዞች ተጠቅሰዋል። ከነዛ አራቱ ወንዞች መካከል የኢትዮጵያው ግዮን፣ የኢትዮጵያው አባይ ተጠቅሷል። ስለዚህ የኢትዮጵያን ምድር እንደሚከብብና የኢትዮጵያን ሕዝቦች እንደሚያጠጣ የተነገረበት ሁኔታ። ስለዚህ እኛ በመልክዓ ምድር አቀማመጥ ከአራት ወንዞች መካከል የመጀመሪያው ሆነው የግዮን ወንዝ ወይም ደግሞ የአባይ ወንዝ መቀመጫና መነሻ እንደሆንን ተነስቷል። ስለዚህ በመልክዓ ምድር አቀማመጥ ኢትዮጵያ ያው አባይን እንደሚከባት ወይም ደግሞ ግዮን እንደሚከባት የተነገረበት ሁኔታ ስላለ
ይህንንም በዘፍጥረት ምዕራፍ 2 ቁጥር 13 ላይ ተጽፎ የምናገኘው ነገር ነው። ስለዚህ ኢትዮጵያ የአባይ መነሻ የግዮን መነሻ እሷም ግዮን ወንዝ ተነስቶ በኢትዮጵያ ተነስቶ የኢትዮጵያ ሕዝቦች እንደሚመግብና እንደሚያጠጣ ተነግሯል። ስለዚህ አንደኛው የሚነሳልን ከመልክዓ ምድር አቀማመጥ ተያዘ ከነዚህ ከአራት ወንዞች መካከል አንደኛው ኢትዮጵያዊ ወንዝ በኢትዮጵያ የተገኘው ወንዝ ግዮን ወይም ደግሞ አባይ መነሻው እዛ እንደሆነ በስፋት የሚነሳበት ሁኔታ አለ። ምናልባት አንዳንድ ታሪክ ጸሐፊያን የሚያነሱበት ሁኔታ አለ። በተለይ ከዚህ ከጣና ጋር በተያያዘ የገነት ምንጭ እዛ ነች፣ ገነት ያለችው እዛ ናት፣ እንደዚህ አዳም የተወለደው እዛ ነው፣ እንደዚህ የሚሉ ምናልባት በጣም ጥናት የሚፈልጉ ታሪኮች የሚያነሱ ሰዎች በዘመናችንም ተነስተዋል። ስለዚህ ምናልባት እኛ ጠለቅ ያለ ነገር ስለሚያስፈልገው እሱን ለሌላ ታሪክ ጸሐፊዎች እንተውላቸዋለን። ስለዚህ ምናልባት ገነት ኢትዮጵያ ውስጥ ናት እንደዚህ ናት ብለው የሚናገሩ ብዙ ሰዎች አሉ። ግን ያ እውነትነቱን መረጋገጥ የሚችለው ያው በተጨባጭ የሆነ ነገር ማስረጃና መረጃ ሲኖረው ስለሆነ ምናልባት ያገኙ ሰዎች ሊኖሩ ይችላሉ። ግን ምናልባት በተወሰነ መልኩ ይህን ነገር የተጋነነበት ነገሮች ስላሉት እሱን በሂደት ታሪኩን እያጠራው ስለሚሄድ ወደዛ የምንገባበት መንገድ አይኖርም። ስለዚህ የመጀመሪያው የሚነሳው መልክዓ ምድራዊ አቀማመጧ በተመለከተ በመጽሐፍ ቅዱስ አንጻር ያየነው ነው። ሁለተኛው ሀብቷ በማዕድን ሀብቷ የከበረች መሆኗን እንደዚሁ መጽሐፍ ቅዱስ ላይ በስፋት ተነስቷል። ምናልባት አጠር አድርጌ ነው ማነሳው እንጂ በጣም በርካታ ነገሮች ዝርዝር ነገሮች ይኖሩታል ውስጡ ላይ። ግን ኢትዮጵያ የምትባለው ሀገር ውድ ሀብቶች እንዳሏት የከበሩ ማዕድናት እንዳሏት ይታወቃል። ስለዚህ ከነዛ መካከል ደግሞ ብዙዎቹ እንቁዎች፣ ብዙዎቹ የከበሩ ድንጋዮች፣ ብዙዎቹ የከበሩ ነገሮች ኢትዮጵያ ውስጥ እንዳሉ በስፋት የተነገረበት ሁኔታ ስላለ ይህንንም በተመለከተ የአገራችን መጽሐፍ ቅዱስ ምን አላት የሚለው ነገር በተወሰነ መልኩ ለማንሳት እንሞክራለን። ስለዚህ ምናልባት የኢትዮጵያ ሀገራችን ከዚህ ከመጽሐፍ ቅዱሱ አንጻር የተነሳው ነገር ላይ ምን አላት የሚለውን በስፋት ስንመለከት የመጀመሪያው በዚህ በትንቢተ በመጽሐፈ ኢዮብ ምዕራፍ 28 ቁጥር 18 እስከ 19 ባለው በመጽሐፍ ቅዱስ ቃላችን ስናነበው እንደዚህ የሚል ቃል አለ። ቃሉን በደንብ ላንብብላችሁ። ዛጎልና አልማዝ አይታሰቡም፣ አንተ ግን ከከበሩ ነገሮች ሁሉ ይልቅ ጥበብን አቅርባት፣ የኢትዮጵያ ሉል አይተካከላትም፣ በጥሩም ወርቅ አትገመትም በማለት ይገልጻታል። ስለዚህ የተገኙ ነገሮች በኢዮብ ዘመን የነበረው ነገር ኢዮብ አባታችን የምናስተውለው አባት የትዕግስት አባት ነው፣ የመከራ አባት ነው፣ የፈተና አባት ነው። ያ ሁሉ ፈተናና ያ ሁሉ መከራ ገጥሞት በትዕግስት ያለፈ ታላቅ አባት ስለሆነ እሱ በተናገረበት አንቀጹ ላይ የኢትዮጵያ ሉል አይተካከላትም ብሎ እነ አልማዝ እነ ዛጎል አይታሰቡም። እነሱም ብቻ ሳይሆኑ የኢትዮጵያም ሉል በጣም የከበረ ማዕድን እንደሆነ ይታወቃል። ስለዚህ የኢትዮጵያን ሉል እንኳን አይተካከላትም። ስለዚህ ኢትዮጵያ ውስጥ ሉል የተባለ የከበረ ድንጋይ ወይም የከበረ ነገር እንደነበረ፣ የከበረ እንቁ እንደነበረ የተናገረበት ሁኔታ አለ። ከዛ ውጪ ደግሞ ያው በዘመናችን የምናያቸው በጣም በርካታ ኢትዮጵያ ውስጥ ያሉ ነገሮች እንዳሉ ያው የቤተክርስቲያናችን ሊቃውንትን በደንብ ይናገራሉ። የከበሩ ድንጋዮች አሉ፣ አልማዞች አሉ፣ ወርቆች አሉ፣ ብዙ ነገሮች ኢትዮጵያ ውስጥ እንዳሉ ያው በዘመኑ የሚታወቅ ነገር ስለሆነ ይሄ ለእናንተ ብዙ መናገሩ አስፈላጊ ላይሆን ይችላል። ስለዚህ ኢትዮጵያ በብዙ ሀብት የከበረች የበለጸገች ሀገር እንደሆነች እነዚህ ታሪክ ጸሐፊያን እና በመጽሐፍ ቅዱስ ያሉ ነገሮች በጣም ተጠቅሰው ስለምናገኝ እዛ ላይ በደንብ ትኩረት ማድረግ ስለሚያስፈልግ ነው። ስለዚህ ኢትዮጵያ የከበሩ ነገሮች እንዳሏት የከበሩ ማዕድናት እንዳላት በመጽሐፍ ቅዱስ ተጠቅሶ ስለምናገኝ እሱንም በዚህ መልኩ የሚገለጽ ነገር ስለሆነ በዛ መወሰድ መቻል አለበት። ሶስተኛ የምናነሳው ነገር ሕዝቦቿ ለአምልኮተ እግዚአብሔር ቀናኢ ስለመሆናቸው የሚል ነው። ይሄ ያው ሁሌም ስለሚነገርና ስለሚነሳ የኢትዮጵያ ሕዝቦች ለአምልኮተ እግዚአብሔር በጣም ቀናተኛ ቀናኢ እንደሆኑ እንደሚያንገበግባቸው ስለ እግዚአብሔር ሲነሳ፣ ስለ እግዚአብሔር ስም ሲነሳ፣ ስለ እግዚአብሔር ሲወሳ ሁሌ ግንባር ቀደም ሆነው የሚገኙ ኢትዮጵያውያን እንደሆኑ በመጽሐፍ ቅዱስ ተጠቅሶ እናገኛለን። ስለዚህ በጣም በብዙ ቦታ ላይ ተጠቅሶ የምናገኘው ነገር ነው። ለምሳሌ በቅዱስ ዳዊትም ይሁን ሌሎችም ነቢያት ስለ ኢትዮጵያ አምልኮተ እግዚአብሔር መፈጸማቸውን የሚናገሩ በጣም በርካታ ሰዎችና ታሪክ ጸሐፊያንም ጽፈዋል። ለምሳሌ በመዝሙር 71 ቁጥር 9 እስከ 14 ላይ እንደዚህ የሚል ቃል እናገኛለን። ምክንያቱም ቅዱስ ዳዊት ለኢትዮጵያ በጣም ቅርብና እንደው በትንቢቱ በመዝሙር መጽሐፉ ላይ በጣም ብዙ ጊዜ ስለ ኢትዮጵያውያን አምልኮተ እግዚአብሔር በደንብ ያነሳ አባት ነው። በረከቱ ይደርብንና ቅዱስ ዳዊት
ስለ ኢትዮጵያ ብዙ ነገሮች ተናግሯል። ከተናገራቸውም አሁን በጠቀስኩላችሁ ምዕራፍና ቁጥር ላይ ያለውን በፊቱ ኢትዮጵያ ይሰግዳሉ፣ ጠላቶቹም አፈርን ይልሳሉ። የተርሴስና የደሴቶች ነገስታት ስጦታን ያመጣሉ፣ የሳባና የአረብ ነገስታት እጅ መንሻን ያመጣሉ። የምድር ነገስታት ሁሉ ይሰግዱለታል፣ አህዛብም ሁሉ ይገዙለታል በማለት ከሚገዙለት ወይም ደግሞ ለእግዚአብሔር ሰላምታ ከሚያቀርቡ ወይም ደግሞ ለእግዚአብሔር ትእዛዝ ከሚገዙ ሰዎች መካከል አገሮች መካከል አንደኛው የኢትዮጵያ ሰዎችን ቅዱስ ዳዊት ያነሳበት ሁኔታ በጣም የሚገርም አገላለጽ ነው። ስለዚህ በፊቱም የኢትዮጵያ ሰዎች ይሰግዳሉ። ይሄ ለማን ነው የሚሰግዱት? ለእግዚአብሔር ለአምላካችን ነው የሚሰግዱት። ስለዚህ የኢትዮጵያ ህዝቦች ለአምላካቸው ለፈጣሪያቸው እንደሚሰግዱ ቅዱስ ዳዊት በደንብ የተናገረበት ሁኔታ አለ። ስለዚህ አንደኛው በተለይ ከተጠቀሱት ነገስታት ተርሴስ ተጠቅሷል፣ አረብ ተጠቅሷል፣ አጠቃላይ የምድር ነገስታት እያለም ጠቅሷቸዋል። ስለዚህ በአጠቃላይ በዛ ዘመን ከነበሩ ነገስታት መካከል የኢትዮጵያ ነገስታት ለእግዚአብሔር ይገዙ እንደነበረ፣ ህዝቦቿም ፈጣሪን ያከብሩ እንደነበረ ወይም ደግሞ ለፈጣሪ ይገዙ እንደነበረ በስፋት የተጠቀሰበት መንገድ አለ። ስለዚህ አንደኛው ቅዱስ ዳዊት በዚህ በመዝሙር 71 ላይ የጠቀሰው ነገር ይሄ ትልቅ ነገር ነው ለእኛ። ስለዚህ የኢትዮጵያ ሰዎች አምልኮተ እግዚአብሔር እንደነበራቸውና ለፈጣሪያቸው እንደሚሰግዱ ታዛዥም እንደነበሩ ያነሳበት መንገድ ትልቁ ነገር ነው። ሌላው በዚህ በትንቢተ ኢሳይያስ ምዕራፍ 45 ቁጥር 14 ላይ እንደዚህ የሚል ቃል አለ። ነብየ ልዑል ኢሳይያስ እንደዚህ ጠቅሶታል። ምናልባት ኢሳይያስ ከአራቱ አበይት ነቢያት መካከል አንደኛው ነው። አራቱ አበይት ነቢያት መካከል የሚባሉት ራሱ ኢሳይያስ፣ ኤርሚያስ፣ ሕዝቅኤልና ዳንኤል እነዚህ አራቱ አበይት ነቢያት ከሚባሉት መካከል አንደኛው ነው። ስለዚህ ኢሳይያስ ልዑለ ቃል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ግብፅንና የኢትዮጵያ ንግዶች ደከሙ፣ ቁመተ ረዣዥሞች የሳባ ሰዎችም ወደ አንተ ያልፋሉ፣ ለአንተም ይገዙልሃል፣ እጆቻቸውንም ታስረው በኋላ ይከተሉሃል፣ በፊትህም ያልፋሉ፣ ለአንተም እየሰገዱ በእውነት እግዚአብሔር ከአንተ ጋር ነው፣ ከእነርሱም ሌላ አምላክ የለም ብለው ይለምኑሃል። አንተ እግዚአብሔር ነህ፣ የእስራኤልም መድኃኒት አምላክ እንደሆንክ አላወቅንህም እያለ እስራኤላውያን ይህን ሳያውቁ ቀርተው ሌሎች ግን ኢትዮጵያውያንና የሳባ ነገስታት፣ የሳባ ህዝቦች፣ የሳባ ሀገር ህዝቦች ለእግዚአብሔር አምላክ እንደሚሰግዱና አንተም አምላክ እንደሆንክ እንደሚያውቁ የተናገረበት መንገድ በጣም የሚገርም ነው። ስለዚህ ለአንተም ይገዙልሃል፣ እጆቻቸውን ታስረው በኋላ ይከተሉሃል፣ ወይም ደግሞ በኋላ በነቢያት ስብከት በሐዋርያት ስብከት አምነው ተጠምቀው አንተን ያመልካሉ፣ አንተን ይከተላሉ። ስለዚህ የኋላውን በወቅቱ የነበረውም ነገር በኋላም ያለው ነገር ነው የተናገረው። ስለዚህ ይከተሉሃል ብሎ ተናግሯል። ስለዚህ እጆቻቸውን ታስረው ሁላ አምላካችን እንደሚከተሉ ቅዱስ ዳዊት ኢሳይያስ የተናገረበት መንገድ በጣም ግልጽና ግልጽ የሆነ ነገር። ስለዚህ የሰራዊት ጌታ እግዚአብሔር የኢትዮጵያ ህዝቦች እንደሚያከብሩት፣ የሳባ ነገስታት የሳባ ልጆች አምላካችን እንደሚያልፉ ወደሱ እንደሚያልፉ ለሱም እንደሚሰግዱለት ይሄ ያው የታወቀ ነው። የሳባ ነገስታት በሰለሞን ጊዜ ያው ንግስተ ሳባ ራሷ ሄዳ ለሰለሞን አምላክ እንደሰገደች አንተን በዙፋን ላይ ያስቀመጠ ቅዱስ ገብርኤል ስሙ የተመሰገነ ይሁን ያለች ታላቅ ንግስት እንደሆነ ስለሷም ያነሳበት መንገድ ነው። ስለዚህ በሷ የኢትዮጵያ ህዝቦች ለሷ እሷ ንግስታቸው ስለነበረች እሷን አብነት በማድረግ ለአምላካቸው እንደሰገዱ የተናገረበት መንገድ ነው። ስለዚህ የኢትዮጵያ ህዝቦች ከንግስት ሳባን በመቀጠልም ከሷን በፊትም ከሷን በኋላ አምልኮተ እግዚአብሔር ይሰሩ እንደነበረ ይፈጽሙ እንደነበረ የተነገረበት መንገድ ስለሆነ ይሄ በጣም የሚገርም ትልቅ ስራ ነው። ስለዚህ የኢትዮጵያ ህዝቦች አንደኛው በዚህ መሰረት ተጠቅሰዋል ማለት ነው። ሁለተኛው እንደውም አራተኛ የምናነሳው ነገር ምንድን ነው? ከአምልኮተ እግዚአብሔርን ባሻገር ስለ እምነቷ በአንድ አምላክ የምታመን ስለመሆኗም ተጠቅሷል። አሁን ስለ እግዚአብሔር የኢትዮጵያ ህዝብ ለአምልኮተ እግዚአብሔር ቀናኢ መሆናቸውን አንስተናል። ሶስተኛ ደረጃ። አራተኛ ደረጃ ደግሞ ስለ እምነታቸው በአንድ አምላክ የማመን ናቸው። በአንድ አምላክ የማመናቸውን ስራ ተጠቅሶ እናገኛለን። ለምሳሌ በዚህ በመዝሙር 67 ቁጥር 31 ላይ እንደዚህ የሚል ቃል አለ። አሁንም ቅዱስ ዳዊት ነው የምናነሳው። ቅዱስ ዳዊት በረከቱ ይደርብንና ስለ ኢትዮጵያ ብዙ ነገር እንዳነሳ ነግሬያቸዋለሁ። በዚህ በመዝሙር 67 ቁጥር 31 ላይ እንደዚህ የሚል ቃል አለ። ምንድነው የሚለው ቃሉ? መልእክተኞች ከግብፅ ይመጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች፣ የምድር ነገስታት እግዚአብሔርን አመስግኑት፣ ለአምላካችንም ዘምሩ ማለት የገለጸበት መንገድ አለ። ስለዚህ የኢትዮጵያ ህዝቦች እጃቸውን ወዴት ይዘረጋሉ አለ? ወደ እግዚአብሔር ነው የሚዘረጉ፣ ወደ ሌላ ነገር አይዘረጉም። ስለዚህ የኢትዮጵያ ህዝቦች እጃቸውን ወደ እግዚአብሔር ወደ አምላካቸው ለልመና ለጸሎት በአንቃዶ ህሊና ሆነው በሰቂለ ልቦና ሆነው
ወደ አምላካቸው እንደሚሰግዱ የተናገረበት መንገድ። ስለዚህ ይሄ በጣም የሚገርም የኢትዮጵያ ሕዝቦች አንደኛው ያላቸው ትልቁ ሀብታቸው ወደ ፈጣሪያቸው ልመናቸው ወደ አምላካቸው ማቅረባቸው። ስለዚህ ይሄ አንደኛው ለየት የሚያደርገን ከሌሎችም ሀገራት በተለየ መልኩ የኢትዮጵያ ሕዝቦች ለአምልኮተ እግዚአብሔር ቀናኢም ስለነበሩ ስለዚህ ወደ አምላካቸው እንደሚጮሁ ወደ አምላካቸው እንደሚለምኑ ወደ አምላካቸውም እንደሚሰግዱ ወደ አምላካቸው ልመናቸውም እንደሚያቀርቡ ቅዱስ ዳዊት የኢትዮጵያ ሕዝቦች በሙሉ በመላ ለአምላካቸው እንደሚሰግዱ የተናገረበት መንገድ በጣም አስገራሚና ለኢትዮጵያ ያለው አክብሮት ለኢትዮጵያ ያለው ቅርበት የሚያሳይ ስለሆነ ስለዚህ ቅዱስ ዳዊት ተናግሮልናል ማለት ነው። ሌላው አምስተኛው የምናነሳው በስነ ምግባራችን ነው። የኢትዮጵያ ሕዝቦች በጣም በስነ ምግባር የታነጹ ናቸው፣ ወይም ደግሞ ስነ ምግባራቸው በጣም የተመሰከረላቸው በጣም በስነ ምግባር የታወቁ ስለሆኑ ነቢያትም እንደዚህ ተናግረውላቸዋል። ለምሳሌ ነቢየ ቅዱስ አሞጽ ማለት ነው እንደዚህ የሚል ቃል ተናግሯል። በዚህ በትንቢተ አሞጽ ምዕራፍ 9 ቁጥር 7 ላይ የእስራኤል ልጆች ሆይ እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን እያለ ይወቅሳቸዋል። ስለዚህ በነቢየ ሆሴዕ ላይ አሞጽ ላይ አድሮ ነው የሚናገረው። ስለዚህ እናንተ እስራኤላውያን እናንተ እንደ ኢትዮጵያ ለእኔ አይደላችሁምን እያለ ይጠቅሳቸዋል። ስለዚህ እስራኤላውያን አስቸጋሪ ሕዝቦች ናቸው። በነገራችን ላይ በጣም አስቸጋሪ ለአምልኮተ እግዚአብሔር የማይመቹ ቀናኢነት የሌላቸው ፈጣሪያቸውን ብዙ ነገር ያደረገላቸው ከብዙ ነገር እየጠበቃቸው ግን አምላካቸውን ትተው ሌላ ነገር ሲያመልኩና አምላካቸውን ሲያሳዝኑ እንደነበሩ በመጽሐፍ ቅዱስ ውስጥ በጣም በብዙ ቦታ ተጽፎ እናገኛለን። በሙሴ መጽሐፍትም በዘጸአትም ይሁን በዘሌዋውያንም ይሁን ከዛም በኋላ በተነሱት በመጽሐፈ ነገሥትም ቀዳማዊም መጽሐፈ ነገሥትም ካልዕም ስንመለከት የነገሥታት ስራዎቻቸው ስንመለከት በሙሉ እስራኤላውያን ከነገሥታቶቻቸው ሳይቀር ሁላ በዓልን አስታሮትን ሲያመልኩ እንደነበረ አምላካቸውን ትተው ያ ሁሉ የሰራላቸውን አምላካቸውን ትተው ለተለያየ ነገር ያመልኩ እንደነበረ በደንብ ተጽፎ እናገኛለን። ስለዚህ ይሄ አንደኛው ኢትዮጵያን ያመሰገነበት ነው። ስለዚህ እናንተ እስራኤላውያን እንደ ኢትዮጵያውያን ለምን አትሆኑልኝም? ኢትዮጵያውያን እኮ በጣም እኔን ያከብሩኛል፣ ያመሰግኑኛል፣ ይወዱኛል፣ ያከብሩኛል። በአንቃለ ሕሊና ሆነው ወደ እኔ ይለምናሉ፣ ይጸልያሉ። ስለዚህ እናንተ ለምን እንደነሱ ለምን አትሆኑም ብሎ እስራኤላውያን የወቀሰበት መንገድ። ስለዚህ የኢትዮጵያውያን ስነ ምግባር የኢትዮጵያውያን ለአምልኮተ እግዚአብሔር የነበራቸው ነገር የሚያሳይ ነገር ስለሆነ አንደኛው የሚነሳው ነገር ይሄ ነው ማለት ነው። ሌላው እንደው ያ ሁሌም በአምልኮተ እግዚአብሔር ኖረዋል ማለትም ባይቻልም እንደው አንዳንድ ጊዜም የሚነሱባቸው ነገሮች አሉ። ለምሳሌ አሁን የምናነሳው ስድስተኛ የምናነሳው ቅጣትን በተመለከተ ነው። የእግዚአብሔር ቅጣትን አግኝቷቸዋል ኢትዮጵያውያን። ለምሳሌ እንደው ከተጠቀሰው ቅጣት መካከል በዚህ በትንቢተ ሶፎንያስ ምዕራፍ 2 ቁጥር 12 ላይ እንደዚህ የሚል ቃል እናገኛለን። እናንተ ኢትዮጵያውያን በሰይፍ ትገደላላችሁ፣ እርሱም በሰሜን ላይ እጁን ይዘረጋል፣ አሶርንም ያጠፋል፣ ነነዌንም በአውድማ እንደ በረሃም ደረቅ ያደርጋታል ይላል። ስለዚህ ኢትዮጵያውያን የኢትዮጵያ ሰዎች በሰይፍ ትገደላላችሁ። ምክንያቱም በአምልኮተ እግዚአብሔር ካልጸናን፣ በአምልኮተ እግዚአብሔር መጽናት ካልቻልን የኢትዮጵያ ሰዎች አምላካችን እንደሚቀጣን በደንብ የተናገረበት መንገድ ነው። ስለዚህ የኢትዮጵያ ሕዝቦች በአምልኮተ እግዚአብሔር መጽናት እንዳለብን ካልጸናን ደግሞ እንደሚቀጣን በሰይፍ ይቀጣችኋለሁ ወይም ደግሞ በእኔ አምልኮት ካልጸናችሁ ሰይፍ ይበላችኋል ብሎ የተናገረበት መንገድ በጣም የሚገርም አባባል ነው። ስለዚህ አንደኛው ይሄ ነው። ስለዚህ በዚህ በትንቢተ ሶፎንያስ ላይ የተነሳው ነገር በደንብ የሚገልጸንም ነገር ነው። ስለዚህ ምናልባት አሁን የሚታየው ነገር ያው ሁላችንም የምናስተውለው ነው። በሀገራችን በኢትዮጵያም በእምነታችን በእኛ በኦርቶዶክሳዊ ቤተክርስቲያንም የሚታዩ ነገሮች በጣም በርካታ ነገሮች አሉ። እሱን መጠበቅና እሱን ማጥፋት ወይም ደግሞ እሱን ማጥፋት ያስፈልጋል። ስለዚህ ምናልባት ምዕመናን በደንብ ልንበረታ የሚገባበት ዘመን ላይ ያለ ነው። አሁን በጣም ዘመኑ ከፍቷል። ስለዚህ አምላካችን ሰይፉ እንዳይበላን፣ በሰይፉ እንዳይቆርጠን፣ ሰይፉ እንዳይወረውርብንና በሰይፉ እንዳይመታን ሕጉና ትእዛዙን ጠብቀን መኖር ግድ የሚባልበት ዘመን ስለሆነ ስለዚህ ይሄ ዘመን በዚህ መሰረት ካላለፍ ነው የአምላካችን ቁጣ የአምላካችን ጥበብ በጣም ከባድ ስለሆነ ማለፍም ስለማይቻል በደንብ ልንበረታ ይገባል። ስለዚህ የአምላካችን ቸርነቱ፣ ምሕረቱ፣ ርኅራኄው፣ ይቅርታው ጠብቆን ነው እንጂ እንደኛ ክፋት፣ እንደኛ ኃጢአት፣ እንደኛ በደል ቢሆን ኖሮ ደቂቃ መቆየት የማንችልበት ስራ ነው ያለንና ስለዚህ አምላካችን ወደኛ እንዲመለስ አምላካችን ልቦና ወደኛ እንዲያደርግ ይቅርም እንዲለን ከሰይፉም እንድናመልጥ ምን ያስፈልገናል? ጸሎት፣ እምነት፣ ትእዛዙን መጠበቅና ትእዛዙን በተግባር ማሳየት ስለሚያስፈልግ ይሄ ነው። ስለዚህ ከነቢያትም የተማርነው በመጽሐፍ ቅዱስ የሚነገር ነገር ይሄ ስለሆነ በደንብ ልንበረታ የሚገባበት መንገድ መኖር መቻል አለበት ማለት ነው።
ሌላው የሚነሳው በዚህ በትንቢተ ሕዝቅኤል ምዕራፍ 30 ቁጥር 4 እስከ 5 ላይ እንደዚህ የሚል ቃል እናገኛለን። ስለ ሰይፍ በተመለከተ ነው። ሰይፍ በግብፅ ላይ ይመጣል፣ ሁከትም በኢትዮጵያ ይሆናል። የተገደሉትም በግብፅ ውስጥ ይወድቃሉ፣ ብዛቷንም ይወስዳሉ፣ መሰረቷም ይፈርሳል። ኢትዮጵያና ፉጥ፣ ሉድም፣ አረብም ሁሉ፣ ኩብም፣ ሊቢያም፣ ጠርሴስም፣ የተደበላለቀ ሕዝብም ሁሉ ቃል ኪዳንን የገባችው ምድር ልጆች ከነርሱ ጋር በሰይፍ ይወድቃሉ። ስለዚህ ይሄ አጠቃላይ ዓለምን ሲቀጣ አብሮ እንደሚቀጣ የሚያሳይ ነገር ነው። ስለዚህ አሁን ግብፅ ተነስታለች፣ አረብ ተነስታለች፣ ጠርሴስ ተነስታለች፣ ሊቢያ ተነስታለች፣ ፉጥ ተነስታለች። ፉጥ ማለት ያው ግብፅ ናት። ስለዚህ እነዚህ ነገሮች በሙሉ የሚነሳበት እነዚህን ሲቀጣ አብሮ እንደሚቀጣን ይህም የሚያሳየው ምንድን ነው? ኢትዮጵያውያን ወይም ደግሞ በዛ ጊዜ በዘመኑ አሁን ከተጠቀሱት አገሮች ላይ የተነሱት ነገሮች የምናነሳው ነገር ምንድን ነው? አብሮ እንደሚቀጣን ነው። ምክንያቱም ኢትዮጵያውያን በዚህ መሰረት በአምላካችን ሕግና ትእዛዝ መኖር ካልቻለን ወይም ደግሞ በአምላካችን ትእዛዝና ሕግ መኖር እየተሳነን ከሆነ አምላካችን አብሮ እንደሚያጠፋን ለኃጥአን ያመጣ እንደሚባለው ለእኛም እንደሚተርፍ በደንብ መነገር መቻል። ስለዚህ አንደኛው ሰይፍ በግብፅ ላይ ይመጣል ብሎ በግብፅ መጡ ብቻ አያቆምም። ወዴት ይመጣል አለ? ወደ ኢትዮጵያም፣ ሁከትም በኢትዮጵያ ይሆናል። ከዛ ውጭ ደግሞ የተገደሉት በግብፅ ውስጥ ይወድቃሉ፣ ብዛቷንም ይወስዳሉ፣ መሰረቷም ይፈርሳል ብሎ ስለዚህ ኢትዮጵያና ፉጥ፣ ሉድም፣ አረብም በሙሉ ነው ያለው። ስለዚህ ኢትዮጵያ፣ ፉጥም፣ አረብም በሙሉ እንደሚጠፉ የተናገረበት። ስለዚህ በመጽሐፍ ቅዱስ ልክ አምልኮተ እግዚአብሔር እንደምንፈጽም እንደተነገረልን ሁሉ ደግሞ ስናጠፋም ወይም ደግሞ አምላካችን ስንበድለውም እንደሚያጠፋንም ጭምር የተናገረበት መንገድ ስላለ ስለዚህ አንደኛው በዚህ መሰረት መነገር መቻል አለበት። ከዛ ውጪ በዚህ በሁለተኛ ዜና መዋዕል ምዕራፍ 14 ቁጥር 19 ምዕራፍ 9 ላይ እንደዚህ የሚል ቃል ደግሞ እናገኛለን። ምንድነው የሚለው? በዚህ በሁለተኛ ዜና መዋዕል ምዕራፍ 14 ከቁጥር 9 እስከ 15 ላይ የኢትዮጵያም ንጉሥ ዝሪ 1 ሚሊዮን ሰዎችና 300 ሰረገሎች ይዞ ወጣባቸው። ወደ መሪሳም ወጣ። የይሁዳ ንጉሥ አሳም ሊጋጠመው ወጣ። በመሪሳም ደቡብ አጠገብ ባለው ሸለቆ ውስጥ ተሰለፉ። አሳም አቤቱ በብዙ ሆነ በጥቂቱ ማዳን አይሳንህም። አቤቱ አምላካችን ሆይ በአንተ ታምነናልና በስምህ በዚህ ታላቅ ወገን ላይ መተናልና እርዳን። አቤቱ አንተን አምላካችን ነህ፣ ሰውም አያሸንፍህም። እግዚአብሔርም በአሳና በይሁዳ ሕዝብ ፊት ኢትዮጵያውያን ሸሹ። ኢትዮጵያውያንም ፈጽመው እስኪጠፉ ድረስ ወደቁ፣ በእግዚአብሔርና በሰራዊቱ ፊት ተሰብረዋልና እጅግን ብዙ ምርኮ ወሰዱ ማለት ተናገረ። ስለዚህ ምናልባት ኢትዮጵያውያን ያለ አቅማቸው ወይም ደግሞ ሳይችሉ በወቅቱ የነበረው የኢትዮጵያ ንጉሥ ዝሪ የተባለው ንጉሥ እስራኤልን ለመውረር ሄዶ ነበረ። ስለዚህ በዛ ጊዜ የእስራኤል ንጉሥ ደግሞ አሳ ይባል ነበረ። ያ አሳም ሊጋጠመው ወጣ። ስለዚህ በአምላኩ የሚታመን ንጉሥ ስለነበረ ይሄ ንጉሥ ከዛ ኢትዮጵያውያን እንደገደልና ሙሉ ምርኮና የያዘው ሰራዊት በሙሉ እንዳሸነፈበትና እንደወደቀም እንደተገደሉ በስፋት የሚናገርበት። ስለዚህ አንደኛው ይሄ ነው። ስለዚህ ኢትዮጵያውያን ያለ ቦታቸውም ሄደው ሲዋጉ እንደሚጠፉና በሄዱበት ቦታ ተሸንፈው እንደመጡ ከመጽሐፍ ቅዱስም የተማርነው ነገር ስለሆነ አንደኛው ይሄ ነው የሚያሳየን። ስለዚህ አንደኛው የኢትዮጵያ ሕዝብ በዚህ መሰረት የሚታወቅበት መንገድ ስላለው አንደኛው አምላካችን እንደሚቀጣን አምልኮተ እግዚአብሔርም ስናጣ ወይም ደግሞ ያላቅማችን የሆነ ቦታ ስንገባ አምላካችን እንደሚቀጣንና ሰራዊታችን እንደሚያበላሽብን እንደሚጨርስብን የተነገረበት መንገድ ነው። ስለዚህ አንደኛው ይሄ ነው። ከዛ የሚነሳው ነገር ደግሞ ሰባተኛ የምናነሳው ኢትዮጵያውያን እንግዳ ተቀባይ መሆናቸውን ነው የሚነሳው። መጽሐፍ ቅዱስ ውስጥ ኢትዮጵያውያን እንግዳ ተቀባይ መሆናቸውን ያው በተለያየ መንገድ የሚነሳ ታሪክ ነው። ኢትዮጵያውያን በብሉይም በሐዲስም ዘመን እንግዳ ተቀባይ መሆናችን በደንብ የተመሰከረልን እናቱ ቅድስት ድንግል ማርያም ልጇ ኢየሱስ ክርስቶስን ተቀብለን ያስተናገደን ህዝቦች ነን። ስለዚህ ይሄ የተባረክን የተቀደስን ህዝቦች መሆናችንን የሚያሳይ ነው። ስለዚህ አንደኛው የሚነሳልን ነገር ምንድን ነው? ኢትዮጵያውያን እንግዳ ተቀባይ መሆናቸውን በመጽሐፍ ቅዱስ ውስጥ ተጽፎ የምናገኘው ነው። ለምሳሌ በዚህ በትንቢተ ዕንባቆም ምዕራፍ 3 ቁጥር 6 እስከ 7 ባለው ላይ እንደዚህ የሚል ቃል እናገኛለን። ምንድነው የሚለው? ከጭንቀት የተነሳ የኢትዮጵያ ድንኳኖች ይደነግጣሉ ይልና ከጭንቀት የተነሳ የኢትዮጵያ ድንኳኖች ይደነግጣሉ፣ የምድያም ምድርም ማደሪያዎችም ይደነግጣሉ ይላል። በጣም ብዙ እንግዶች የሚቀበሉ ስለሆነ ድንኳኖቻቸው ጥብብ ጭንቅ ስለሚላቸው ነው ብለው ቅዱሳን አባቶቻችን ተርጉመውታል። ስለዚህ የኢትዮጵያ ድንኳኖች ሲጨነቁ አየሁ ማለቱ ምንድን ነው?
ይደነግጣሉ ያለው ለምንድን ነው? ኢትዮጵያውያን በጣም በርካታ እንግዶች ስለሚቀበሉ በዛ ምክንያት ድንኳኖቻቸው ጭንቅ ጥብብ ስለሚላቸው የኢትዮጵያ ድንኳኖች ሲጨነቁ አየሁ ብሎ የተናገረበት መንገድ ስለዚህ ምናልባት ሲጨነቁ አየሁ ማለት በሌላ መንገድ እንዳይመስል ትርጓሜው ግን ሲያነሳው ምንድን ነው ኢትዮጵያውያን ድንኳኖቻቸውን ሞልተው ሰዎችን እንደሚቀበሉ ከተለያየ ሀገር የሚመጣ ሰው ሙሉ እነሱ እንደሚቀበሉ የተናገረበት መንገድ ስለሆነ ስለዚህ የኢትዮጵያ ድንኳኖች ሲጨነቁ አየሁ ብሎ የተናገረበት መንገድ ይሄ ነው። ስለዚህ የሚዲያም የተባለችው ኢትዮጵያ ናት። በዛ መሰረት ነው። ስለዚህ በጣም ብዙ እንግዶች ስለሚቀበሉ የኢትዮጵያ ድንኳኖች ሲጨነቁ አየሁ ብሎ የተናገረበት መንገድ አንደኛው ነው። ከዛ ውጪ ታላላቅ መርከቦችም እንደነበራት ይናገራል መጽሐፍ ቅዱስ። በዚህ በስምንተኛ ደረጃ የምናየው በዚህ በትንቢተ ኢሳይያስ ምዕራፍ 18 ቁጥር 1 ላይ በኢትዮጵያ ወንዞች ማዶ ላለች ይላል ክንፍ ላላቸው መርከቦች ላሉባት ምድር ወዮላት፣ መልእክተኞችን በባህር ላይ ደብዳቤዎችንም በውሃ ላይ ይልካል በማለት የኢትዮጵያውያን ድንኳኖች የኢትዮጵያ ብዙ መርከቦች እንደነበራት ክንፍ ላላቸው መርከቦች እንደውም ጭራሽ ክንፍ ያላቸው መርከቦች ነበር የነበሩት የሚቀስፉበት ክንፍ ያላቸው መርከቦች የነበሯት በጣም ግዙፍ መርከቦች በጣም ትላልቅ መርከቦች የነበሯት እና ንግስተ ሳባም ተሳፍሮ የሄዱባቸው መርከቦች እንደነበሩ በደንብ ፊትም ያነሳነው ንጉሱ ዝሪም መርከቦች ስለነበሩት ነው ወደ ኢየሩሳሌም የገሰገሰውና ስለዚህ ኢትዮጵያውያን በጥንት ዘመን በጣም በርካታ መርከቦች እንደነበሩባት የተለያየ መንገድ ለንግድም ለተለያዩ ነገሮች ሲሄዱ ለጦርነትም ሲሄዱ በመርከቦች አማካኝነት ይጓዙ እንደነበረ የተነሳበት መንገድ አለ። ስለዚህ አንደኛው የሚነሳልን ነገር ይሄ ነው ማለት ነው። ከዛ ውጪ ያው የራሷ ዘጠነኛ የምናነሳው የራሷ የንግስና ስርዓት የነበራት መሆኑ በደንብ እናያለን። በተለይ ይሄ በጣም የሚነሳልን ትልቁ ታሪካችን ነው። በተለይ የንግስና ስርዓት የነበረን በጣም ቀደምት ከሚባሉት ነገስታት መካከል ኢትዮጵያ የራሷ የሆነ የንግስና ስርዓት የነበራት ሀገር እንደነበረች ይህንንም እስከ 1966 ዓ.ም ድረስ የዘለቀ ንጉሳዊ ስርዓት እንደነበራት የሚታወቅ ነው። ይሄ በመጽሐፍ ቅዱስም የተነገረ ነው። በታሪክ መጽሐፍትም በታሪከ ነገሥትም የተነገረ ነገር ስለሆነ ይሄ በደንብ ኢትዮጵያውያን የሚኮሩበት በደንብ ታሪካችን አንዱ ትልቁ ጉልህ ታሪካችን የሚባለው ይሄ ነው። ስለዚህ ወደ ለ4000 ዘመን የሚሆን የንግስና ስርዓት የነበራት ሀገር ኢትዮጵያ ከነ ፐርሺያ ከነ ባቢሎን ከነ ግብፅ ከተለያዩ ከነ ፈርዖን ማለት ነው የተለያየ የሚተካከል ከነ ሶሪያም ከነ አሲሪያን ከነ ፐርሺያን ከተለያዩ ሀገሮችም ሁሉ ከነ ግሪክ ከነ ሜሶፖታሚያም ጨምሮ የበለጠ ስልጣኔም የነበራትና የንግስና ስርዓት የነበራት ሀገር እንደነበረች መጽሐፍ ቅዱስ የተጠቀሰላት ስለሆነ አንደኛው ይሄ ነው። ይሄ ሁላችንም የምናውቀው በዚህ በአንደኛ ነገሥት ምዕራፍ 10 ቁጥር 9 ላይ የተጠቀሰ ታሪካችን ነው። ንግስተ ሳባ ወደ ኢየሩሳሌም እንደሄደችና ከኢየሩሳሌምም ለንጉሱ ጠቢቡ ሰለሞን እንደሰገደችና ለአምላኩም እንደሰገደች የሚናገር ነገር ነው። ምንድነው የሚለው ቃሉ? በዚህ በአንደኛ ነገሥት ምዕራፍ 10 ቁጥር 9 ላይ አንተን በእስራኤል ዙፋን ላይ ያስቀምጥህ ዘንድ የወደደህ አምላክህ እግዚአብሔር የተመሰገነ ይሁን። እግዚአብሔር እስራኤልን ለዘላለም ያጸናው ዘንድ ወዶታልና፣ ስለዚህም በየነገራቸው ጽድቅንና ፍርድን ታደርግ ዘንድ በላያቸው አነገሰህ ብላ አምላካችን እንደምታውቅና አምላክን ከሚያመልክ ሀገር እንደመጣች የሚያሳብቅ የሚያስነግር ቃል የሚያጠይቅ ቃል እንደተናገረች ይታወቃል። ስለዚህ አንተን በዙፋን ላይ ያስቀመጠህ እግዚአብሔር የተመሰገነ ይሁን ብላለች። ስለዚህ አምልኮተ እግዚአብሔር የሚፈጸምበት ሀገር እንደመጣች በደንብ የሚያሳይ ነገር ነው። ሁለተኛው በዚህ በሁለተኛ ዜና መዋዕል ምዕራፍ 9 ቁጥር 10 ላይ በአምላክህ በእግዚአብሔር ፊት ንጉሥ እንድትሆን በዙፋኑ ላይም ያስቀምጥህ ዘንድ የወደደ እግዚአብሔር ቡሩክ ይሁን። አምላክህ እግዚአብሔር እስራኤልን ለዘላለም ያጽናው ዘንድ ወዷቸዋልና፣ ስለዚህ ፍርድንና ጽድቅን ታደርግ ዘንድ በላያቸው አነገሰህ ብላ ራሱን ቃሉ በነገሥት ላይ ያለውንም በዚህ በመጽሐፈ ዜና መዋዕል ተጠቅሶ ተደግሞ የምናገኘው። ስለዚህ ንግስተ ሳባ ኢየሩሳሌም በሄደች ጊዜ ጠቢቡ ሰለሞን በጣም ጥበበኛ እንደሱ ያለ ስላልነበረ ያው ተገናኝታው ያው ንጉሳችን የመጀመሪያው ቀዳማዊ ምኒልክን ጸንሳ እንደመጣች በታሪክ የሚነሳ ነገር ምናልባት ይሄ ታሪክ በሌላ ጊዜ ብንምናነሳው ይሆናል። ስለዚህ ይህንን ታሪክ ያው የምናገኘው በዚህ በጠቢቡ ሰለሞን በታሪኩ በሚገልጸው ላይ በአንደኛ ነገሥት ላይ በስፋት ተጽፎ የምናገኘው ታሪክ ነው። ስለዚህ በመጽሐፈ ነገሥትም በመጽሐፈ ዜና መዋዕልም ይህን ታሪክ ተጽፎ የሚገኝ እንደሆነ በደንብ እንድናስተውል ያስፈልጋል። ከዛ ውጪ 10ኛ የሚነሳልን ነገር ምንድነው? ሙሴ ኢትዮጵያዊቷን ማግባቱ ነው።
ይሄ በጣም ትልቁ ታሪካችን ነው። በመጽሐፍ ቅዱስ ውስጥ ከተጠቀሱልን አበይ ታሪኮች መካከል አንደኛው ትልቁ የሚይዝልን ሊቀ ነቢያት ሙሴ ያገባው ሚስቱ ኢትዮጵያዊ እንደሆነች በደንብ ተጽፎ እናገኛለን። ይሄ የሙሴ ያው ሚስቱ ኢትዮጵያዊ እንደሆነች አባቷም ራጉኤል እንደሚባል አባቷም ዮቶር እንደሚባል እና ዮቶር እንደሚባል ከዛ ሚስቱ ደግሞ ሲፓራም እንደምትባል ከሙሴ ከነበሩት ሁለት ሴቶች መካከል አንደኛዋ ትልቋ ሲፓራ ትባላለች። ስለዚህ ሲፓራ ሙሴ እንዳገባ በደንብ ይታወቃል። ስለዚህ የሙሴን ታሪክ ስናነሳ ሙሴ ያው ሰፊ ታሪክ ያለው ታላቅ ነቢይ ነው። ስለሱ ምናልባት ሌላ ጊዜ በሰፊው የምናነሳ ይሆናል። ግን እንደው ከኢትዮጵያውያን ጋር ያለው ነገር ምንድነው? ሙሴ ያገባት ኢትዮጵያዊ እንደሆነች ተጠቅሷል። በዚህ በዘጸአት ምዕራፍ 2 ቁጥር 12 ላይ እንደዚህ የሚል ቃል አለ። ሙሴም ወደ ምድያም እንደሸሸና የምድያም ንጉሥ ዮቶር እንደተቀበለውና ከሁለቱ ልጆቹ ሲፓራ ሚስት ሆነው ዘንድ እንደሰጠው ይነግረናል። ስለዚህ ዘጸአት ራሱ የጻፈው መጽሐፍ ነው። ስለ እስራኤላውያን መውጣት፣ ስለ እስራኤላውያን ከባርነት መላቀቅ የሚናገረው መጽሐፍ ዘጸአት መሻገር፣ ማለፍ፣ መውጣት ስለሆነ ትርጓሜው። ስለዚህ በዚህ መጽሐፉ ላይ ራሱ በከተበው መጽሐፉ ላይ ያገባት ሚስቱ ኢትዮጵያዊ እንደሆነች በደንብ ተጽፎ የምናገኘው ነው። ከዛ ውጪ በዚህ በዘጸአት ምዕራፍ 4 ቁጥር 18 ላይ እንደዚህ የሚል ቃል ደግሞ እናገኛለን። ምንድነው የሚለው? ዮቶር ሙሴን ወደ ግብፅ እንደሸሸ ይነግረናል። ይሄም ያው ዮቶር ሙሴ ወደ ግብፅ እንደሸኘው ይነግረናል። ምክንያቱም ዮቶር ያው ልጁን ሰጥቶ ያው እግዚአብሔር አምላካችን ሙሴን ወደ ምድያም የሸኘበት ምክንያት የራሱ ነገር ሊሆን ይችላል። ግን ምክንያቶች ሁለት ናቸው። አንደኛው አሁን ያነሳነው ነገር ነው፣ ከኢትዮጵያ ሚስት ሊሰጠው ፈልጎ ነው። ሁለተኛው ያው እስራኤላውያን በግብፅ በነበሩበት ሰዓት ላይ እንደው አንዱ ግብፃዊና ዕብራዊ ሲጣሉ ያገኝና ሙሴ ግብፃዊውን ገሎ ዕብራዊውን ያሰናብተዋል። ከዛ ቀብሮ ባሻዋ ቀበረው። ሁለተኛ ቀን ደግሞ ሁለቱ ዕብራውያን ሲጣሉ ያገኛል። ዕብራውያን ሲጣሉ ሲያገኝ እናንተ ወንድማማቾች አይደላችሁምን? ምን ነው በባዕድ ሀገር ለምን ትጣላላችሁ? እናንተ መዋደድ መከባበር አለባችሁ እንጂ ለምን ትጣላላችሁ ብሎ በሚያገላግላቸው ጊዜ አንዱ ጽንፈኛው ዕብራዊ ምንድነው ያለው? አንተ ግብፃዊውን ገለህ ባሻዋ እንደቀበርከው እኛንም ገለህ ባሻዋ ልትቀብረን ነውን? ብሎ ባለው ሰዓት ስለዚህ ሙሴ ወይኔ ግብፃዊ መግደሌን ታውቆብኛልና ብሎ በፈርዖን ቤት የነበረውን 40 ዘመን በፈርዖን ቤት ኖሯል። በቤተ መንግስት ኖሯል። ስለዚህ ያችን ንግስና በቤተ መቅደስ የነበረውን ህይወት ትቶ ለስደት ወደ ኢትዮጵያ እንደሄደ ከዛም በኋላ ያው ኢትዮጵያዊው የምድያም ንጉሥ ዮቶር እንደተቀበለውና ከልጆቹ መካከል ሲፓራ የምትባለውን እንዳጋባው ይነግራል። ከዛ በኋላ ያው አጋብቶት እዛም 40 ዓመት ተቀምጧል። 40 ዓመት ከተቀበለ በኋላ እዛ አግብቷል፣ ልጆች ወልዷል፣ 2 ልጆች ወልዷል። ከዛ በኋላ በዚህ በዘጸአት 4 አሁን በጠቀስኩላችሁ ምዕራፍና ቁጥር ላይ ሙሴ ዮቶር አማቱ እንደሸኘው ይነግረናል። ስለዚህ አማቱ ዮቶር እንደሸኘው በዚህ መጽሐፍ ተጠቅሶ እናገኛለን። ከዛ ውጪ በዚህ በዘኍልቍ ምዕራፍ 12 ቁጥር 1 ላይ እንደዚህ ደግሞ የሚል ቃል እናገኛለን። ምክንያቱም ከመጣ በኋላ ያለው ነገር ማለት ነው። ሙሴ ኢትዮጵያዊቷ ሴት አግብቷልና ባገባት በኢትዮጵያዊቷ ሴት ምክንያት ማርያምና አሮን አሙት ይላል። ይሄ ደግሞ ያው ግልጽ የሆነ ነገር ነው የሚናገረው። ለምን አንተ ዕብራዊ ስትሆን ለምን የኢትዮጵያን ሰው ታገባለህ? እነሱ እኮ አረማዊ ናቸው፣ የማያምኑ ሰዎች ናቸው ብለው ተከራክረውት ነው። ስለዚህ ሙሴ ግን እግዚአብሔር አምላካችን ፈቅዶለት ወዶለት ኢትዮጵያውያን የሚያምኑ ሰዎች እንደሆኑ፣ ቆላፋም እንዳልነበሩ ወይም ደግሞ ያልተገረዙ ሕዝቦችም እንዳልነበሩ የተገረዙ ሰዎች እንደሆኑ የአብርሃምን እምነት ይከተሉ እንደነበረ በዚህ ማሳየት ይቻላል። ስለዚህ ኢትዮጵያውያን የተባረኩ ሕዝቦች ናቸውና ስለዚህ እናንተ አላወቃችሁም ብሎ ያው እግዚአብሔር አምላክ ቀጥቷቸዋል ማለት ነው። ስለዚህ ወንድሙ አሮን እና እህቱ ማርያም ኢትዮጵያዊቷ በማግባቱ እንዳሙትና አምላካችን እንደተቆጣቸው በዚህ መጽሐፍ ላይ ተጽፎ እናገኛለን። ለምሳሌ በአሁን በጠቀስኩላችሁ በዚህ በዘኍልቍ ምዕራፍ 12 ቁጥር 1 ላይ እግዚአብሔርም ወዲያውኑ ሙሴንና አሮንን ማርያምን ሦስታችሁንም ወደ ምስክሩ ድንኳን ኑ ብሎ ተናገረ። ሦስቱም ወደ ምስክሩ ድንኳን ወጡ። እግዚአብሔርም በደመና አምድ ወረደ፣ በምስክሩም ድንኳን ደጃፍ ቆመ። አሮንና ማርያምንም ጠራቸው፣ ሁለቱንም ወጡ። እርሱም ቃሌን ስሙ፣ በመካከላችሁ ለእግዚአብሔር ነቢይ የሆነ በራእይም እገለጥለታለሁ ወይም በሕልም አናግረዋለሁ። አገልጋዬ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ አናግረዋለሁ፣ በስውርም አይደለም፣ የእግዚአብሔር ክብር ያያል። አገልጋይን ሙሴን ማማት ስለምን አልፈራችሁምን ብሎ ያሙበትን መንገድ
ተናገራቸው። ስለዚህ እኔ ሙሴን መርጬዋለሁ፣ አክብሬዋለሁ። እኔ እንደ ሌሎቹ ነቢያት በራእይ ወይም በህልም አልገለጥለትም፣ ሙሴ ግን ቃል በቃል አናግረዋለሁ ብሎ ስለዚህ ለምን ሙሴን ማማት ደፈራችሁ ብሎ ሲወቅሳቸው እናገኛለን። ስለዚህ ቶሎ ብላችሁ ንስሐ ግቡ ተመለሱ ብሎ እህቱ ማርያምና ወንድሙ አሮንን እንደገሰጻቸው የምናገኝ። ስለዚህ ሊቀ ነቢያት ሙሴ ከእግዚአብሔር ጋር 570 ጊዜ እንደተነጋገረ ይታወቃል ማለት ነው። ስለዚህ ሙሴ በዚህ መሰረት ኢትዮጵያዊቷን በማግባቱ እህቱና ወንድሙ አሮንን እግዚአብሔር አምላክ የገሰበት መንገድ የምናገኘው አንደኛው ይሄ ነው ማለት ነው። ሌላው በዚህ በዘጸአት ምዕራፍ 18 ቁጥር 1 ላይ እንደዚህ የሚል ቃል እናገኛለን ማለት ነው። ምንድነው የምናገኘው ቃሉ እዚህ ላይ? አማቱ ዮቶር ልጆቹ ሲፓራንና ልጆቹን ይዞ እንደመጣና ከሱ ጋር እንደተገናኘው የምናገኝበት ምዕራፍና ቁጥር ነው። በዚህ በዘጸአት ምዕራፍ 18 ላይ ቁጥር 1 ጀምሮ ስናነበው የሙሴን ታሪክ በደንብ ስለሚያነሳ የሙሴ አማት ይላል። የሙሴ አማት ኢትዮጵያዊ ዮቶር ለሙሴ የመከረው የማስተዳደር ጥበብ ነገረው ይላል። ምንድነው ያለው? የሙሴ አማት ዮቶርም ከልጆቹና ከሚስቱ ጋር በእግዚአብሔር ተራራ አጠገብ በምድረ በዳ ወደ ሰፈረ ወደ ሙሴ መጣ። ሙሴንም እነሆ አማትህ ዮቶር ሚስትህም ሲፓራ ከእርሷም ጋር ሁለቱ ልጆችህ ጌርሳምና አልዓዛር መጥተውልሃል አሉት። ስለዚህ የሙሴ ልጆች ስማቸው ጌርሳምና አልዓዛር እንደሚባልም በዚሁ መጽሐፍ ላይ የምናገኘው ነው። ስለዚህ የሙሴ ሚስት ሲፓራ ትባላለች። ልጆቿ ደግሞ ጌርሳምና አልዓዛር እንደሚባሉ ይታወቃል። ሙሴም አማቱን ሊገናኝ ወጣ፣ እጅም ነሳው፣ ሳመውም፣ እርስ በርሳቸውም ሰላምታ ተሰጣጡ፣ ወደ ድንኳኑም ገቡ። ሙሴም እግዚአብሔር ለእስራኤላውያን ያደረገላቸውን ነገር ሁሉ ከፈርዖንም እጅ በታላቅ ታምራት እንደወጡ ነገረው ይልና ከግብፃውያን እና ከፈርዖን እጅ ያዳናችሁ እግዚአብሔር ቡሩክ ነው። ይሄ ማን የተናገረው? ኢትዮጵያዊ ዮቶር ነው የተናገረው። ምንድነው የተናገረው? በደንብ ልጋሚ ልድገመውና ከግብፃውያንና ከፈርዖን እጅ ያዳናችሁ እግዚአብሔር ቡሩክ ነው ይላል። ቁጥር 11 ላይ እግዚአብሔር ከሚመኩባቸውና ከሚገዙላቸው አማልክት ሁሉ እንደሚበልጥ አሁን አወቅኩ አለ። ስለዚህ እነሱ ከሚገዙላቸው ወይም ደግሞ የፈርዖን አምላክ ወይም ፈርዖን ከሚገዛላቸው አማልክት እግዚአብሔር እንደሚበልጥ አውቋል። ስለዚህ እግዚአብሔር አምላካችን ከፈርዖን አማልክት እንደሚበልጥ ይሄ ሰው መስክሯል ማለት ነው። ከዛ ቁጥር 21 ላይ እንደዚህ የሚል ቃል እናገኛለን። ሙሴ የአስተዳደር ጥበብ ሲነግረው አንተ ከሕዝቡ ሁሉ ኃያላን ሰዎች እግዚአብሔርን የሚፈሩትን እውነተኞች፣ ትዕቢትን የሚጠሉ ሰዎችን ፈልግ፣ ከነርሱ የሺህ አለቆች፣ የመቶ አለቆች፣ የ50 አለቆች፣ የ10 አለቆችን ሹምላቸው። በየሕዝቡ ላይ ሁል ጊዜ ይፍረዱ። የከበዳቸውን ነገር ወደ አንተ ያምጡት፣ ቀላሉን ነገር ሁሉ እነርሱ ይፍረዱ፣ ያቃሉልሃል፣ ይረዱልሃልም ብሎ ስለዚህ የአስተዳደር ጥበብን ለሙሴ ያስተማረው ኢትዮጵያዊ ዮቶር እንደሆነ ይሄ ቃል የሚያስተምረን ምንድን ነው? ኢትዮጵያውያን ጥበበኞች እንደነበሩ የአስተዳደር ጥበብ እንደነበራቸው የሚናገር ቃል ነው። ስለዚህ ኢትዮጵያውያን ከጥንት ጀምሮ ሲፈጠሩ ጀምሮ ወይም ደግሞ ምድሪቷ ስትሰራ ጀምሮ የአስተዳደር ጥበብ ወይም የንግስና ስርዓት ስለነበራቸው የአስተዳደር ጥበብን በደንብ ያውቃሉ። ስለዚህ ሙሴ ተቸግሮ ነበር። በነገራችን ላይ ሁሉም አንድ ድንኳን ላይ ነው ቁጭ ብሎ የሚፈርደው። ከእያንዳንዱ ነገር ቁጭ ብሎ ይፈርዳል ማለት ነው። በዚህ ሰዓት አሁን በጣም ሰዓትም ያጥረዋል፣ ፍርድም ሊያጓድል ይችላል፣ ወይም ደግሞ በጣም ረጅም ጊዜ ሊፈጅበት ይችላል። ስለዚህ ምንድን ያደረገው ዮቶር ምን አለው? ከእያንዳንዱ ነገድ እውነተኛ የሆኑ ቅን የሆኑ እምነት ያላቸው በጣም ቅንን የሚፈርዱ ጥበበኞችን ውሸትን የሌለባቸው ወይም ደግሞ ውሸትን የማይናገሩትን እውነተኛ ነገር የሚፈርዱትን ሁሉ ምረጥና ከእያንዳንዱ ነገድ ለእያንዳንዱ ነገር ምን አድርጋለው? የሺህ አለቆች፣ የመቶ አለቆች፣ የ50 አለቆች፣ የ10 አለቆች ከእያንዳንዱ ወገን ምረጥ። ስለዚህ ምን ማለት ነው? ይሄ ማለት 10 አለቃ ያልቻለውን ወደ 100 አለቃ ለ50 አለቃ ይመራዋል። ወደ 50 አለቃ ያልቻለውን ለ100 አለቃ ይመራዋል። 100 አለቃ ያልቻለውን ለሺህ አለቃ ይመራዋል። ሺህ አለቃ ያልቻለውን ወዴት ይመጣል ማለት ነው? ወደ ሙሴ ይመጣል ማለት ነው። ስለዚህ በዚህ መሰረት ይሄን አድርግና ህዝብህን ምራ ብሎ ነገረው። በዚህ በነገረው መሰረት ሙሴ ልክ እሱም እንዳለው ከዛ የሺህ አለቃ፣ የ100 አለቃ፣ የ50 አለቃ፣ የ10 አለቃ እያለ ከእያንዳንዱ ነገር ሰዎችን አውጣቶ በዛ መሰረት ህዝቡን እንዳስተዳደረና እንደመራ ስለዚህ የአስተዳደር ጥበብን ለሙሴ ያስተማረው
ኢትዮጵያዊ ዮቶር እንደሆነ በደንብ ልናስተውል ይገባል። ስለዚህ ኢትዮጵያውያን በዚህ መሰረት የነበረን ህዝቦች እንደነበርን በደንብ ልናስተውል ይገባል። የአስተዳደር ጥበብን ለሙሴ ያስተማረው ኢትዮጵያዊ ዮቶር እንደሆነ በደንብ እንድናስተውል ያስፈልጋል ማለት ነው። ከዛ ውጪ ሌሎች ስለ ኢትዮጵያ የሚናገሩ ጥቅሶች አሉ። የመጨረሻው ምዕራፋችን ነው፣ የመጨረሻው ክፍላችን ነው። ሌሎች ስለ ኢትዮጵያ የሚናገሩ መጽሐፍ ቅዱስ ጥቅሶች በጣም ብዙ ናቸው። መዘርዘርን በጣም ከባድ ነው። ምናልባት መዝሙር 86 ቁጥር 4 ላይም እንደዚህ የሚል ቃል የሚያቆኝን ረዓብንና ባቢሎን አስባቸዋለሁ፣ እነሆ ፍልስጤማውያንም ጢሮስንም የኢትዮጵያንም ህዝብ እነዚህ በዚያ የተወለዱ ማለት ስለ ኢትዮጵያውያን የኢትዮጵያ ስም የተጠቀሰበት አንደኛው ቅዱስ ዳዊት ነው። ከዛ ውጪ መዝሙር 73 ላይ ፊት የሚያነሳ ነው ነገር ነው። መዝሙር 73 ቁጥር 14 ላይ እንደዚህ የሚል ቃል እናገኛለን። አንተም የዘንዶውን ራስ ቀጠቀጥክ፣ ለኢትዮጵያም ህዝብ ምግባቸውን ሰጠሃቸው ብሎ የተናገረበት ነው። ስለዚህ የዘንዶውን ራስ ቀጠቀጥክ፣ ለኢትዮጵያም ህዝቦች ምግባቸውን ሰጠሃቸው ብሎ የተናገረበት መንገድ ነው። ከዛ ውጪ ሕዝቅኤል 30 ቁጥር 9 ላይ ደግሞ እንደዚህ የሚል ቃል እናገኛለን። በዚህ በትንቢተ ሕዝቅኤል ምዕራፍ 30 ቁጥር 9 ላይ በዚያ ቀን መልእክተኞች ተዘልቀው የሚኖሩትን ኢትዮጵያውያን ለማጥፋት ከፊቴ በመርከብ ይወጣሉ፣ በግብፅም ሁከት ይሆንባቸዋል፣ እነሆ ይመጣልና ብሎ ስለ በግብፃውያን የሚያመጣውን መቅሰፍትና ሲናገር የኢትዮጵያ ህዝቦችም በዛ ለማጥፋት እንደሚመጡና የኢትዮጵያም ህዝቦች የሚኖሩት ኢትዮጵያውያን ለማጥፋት ከፊቴ በመርከብ እንደሚመጡ ወይም ደግሞ ኢትዮጵያውያን ለማጥፋት በመርከብ እንደሚመጡ የተናገረበት ምዕራፍ ነው። ስለዚህ አንደኛው የኢትዮጵያ ስም የተነሳበት ስለሆነ ይሄ ነው። ከዛ ውጪ በዚህ በትንቢተ ሕዝቅኤል አሁንም ምዕራፍ 38 ቁጥር 5 ላይ እንደዚህ የሚል ቃል አለ። ፋርስንና ኢትዮጵያን ሊቢያንም ከነሱ ጋር ጋሻና የራስ ቁርን ሰይፍንም የለበሱትን ሁሉ ጎሜርንና ከነሱ ጋር ያሉትን ሁሉ በሰሜን ዳርቻም ያለውን የቴርጋማን ቤትና ጭፍሮቹን ሁሉ ብዙዎችንም አሕዛብ ከአንተ ጋር አወጣለሁ እያለ ስለዚህ ስለ ኢትዮጵያውያን በዚህ ምስል የጠቀሰበት ሁኔታ አለ። ከዛ ውጪ በዚህ በትንቢተ ኢሳይያስ ምዕራፍ 11 ቁጥር 11 ላይ እንደዚህ የሚል ቃል እናገኛለን። ምንድነው የሚለው ቃሉ? በዚያ ቀን እንግዲህ እንዲህ ይሆናል፣ ከአሦርና ከግብፅ ከባቢሎንና ከኢትዮጵያም ከኤልማጤን ከምስራቅና ከምዕራብ ለቀሩት ለሕዝቡ ቅሬታ ይቀና ዘንድ እግዚአብሔር እንደገና እጁን ይገልጣል ብሎ ስለዚህ እግዚአብሔር ለማቀ ወደ እነሱ እንደሚመለስ እጁን እንደሚገልጥላቸው ምናልባት በትርጓሜው እጅ የተባለው ኢየሱስ ክርስቶስ እንደሆነም በተለያየ መንገድ እንደ አንድምታው የሚጠቀስበት መንገድ። ስለዚህ ኢትዮጵያውያንም ሌሎች ሀገሮችንም ቀኝ እጁ የተባለውን ወልድ ልጁ እንደሚመጣና ዓለምን እንደሚታደግ ዓለምን እንደሚቤዥ የዓለም መድኃኒት እንደሚሆን የተናገረበት መንገድ ስለሆነ ስለዚህ የዓለም መድኃኒት ሲመጣ ለኢትዮጵያም ጭምር እንደሆነ የተነገረበት መንገድ ነው። ከዛ ውጪ በዚህ በትንቢተ ኢሳይያስ ምዕራፍ 43 ላይ እንደዚህ የሚል ቃል እናገኛለን። ምን ይላል ቃሉ? እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅንና ኢትዮጵያን ለአንተ ቤዛ አድርጌ ሲሆንንም ለአንተ ፋንታ ሰጥቻለሁ ብሎ ስለዚህ ኢትዮጵያውያን ለእግዚአብሔር የተሰጡ ሰዎች እንደሆኑ ወይም ደግሞ እኔ ለግብፃውያንና ኢትዮጵያን ለአንተ ሰጥቻለሁ እያለ የተናገረበት መንገድ እንዳለ በደንብ ማስተዋል ያስፈልጋል። ከዛ ውጪ በዚህ በሁለተኛ ዜና መዋዕል ምዕራፍ 16 ቁጥር 8 ላይ እንደዚህ የሚል ነገርን ደግሞ እናገኛለን። ኢትዮጵያውያንና የሊቢያ ሰዎችም እጅግ ብዙ ሰረገሎችና ፈረሰኞች የነበሯቸው እጅግ ታላላቅ ጭፍሮች አልነበሩምን ይላል። ስለዚህ ኢትዮጵያውያን በጣም በርካታ ጭፍሮች የነበራቸው ኢትዮጵያውያንና ሊቢያውያን በጣም ጭፍሮች የነበራቸው በጣም ብዙ መርከቦች የነበራቸው በጣም ብዙ ተዋጊዎች የነበራቸው ሀገሮች እንደነበሩ በዚሁ መሰረት የሚያነሳቸው ሁኔታ አለ። ከዛ ውጪ በሁለተኛ ዜና መዋዕል አሁንም በሁለተኛ ዜና መዋዕል ምዕራፍ 21 ቁጥር 16 ላይ እግዚአብሔርም ፍልስጤማውያንና በኢትዮጵያውያን አጠገብ የሚኖሩትን የአረቢያን ሰዎች በኢዮራም ላይ አስነሳ ይላል። ስለዚህ ኢዮራም የተባለው ንጉሥ በነገሰ ሰዓት ላይ ፍልስጤማውያንና ኢትዮጵያውያንን እንዳስነሳበት በደንብ የሚነሳ ታሪክ አለን። ስለዚህ ኢትዮጵያውያን በደንብ የሚገርም ስራ እንዳለን የሚታወስበት ነው። ከዛ ውጪ የመጨረሻው ምናልባት ኤርሚያስ በትንቢተ ኤርሚያስ ላይ ምዕራፍ 39 ቁጥር 16 ላይ አንድ ታሪክ እናገኛለን። ይሄ ታሪክ ደግሞ ከንጉሱ ከአቤሜሌክ ጋር የተያያዘ ነገር ነው። ይሄ አቤሜሌክ የተባለ ኢትዮጵያዊ እንደዚህ የሚል ቃል እናገኝበታለን። ምንድነው የሚለው? ኤርሚያስ በግዞት ቤቱ በአደባባይ በታሰረ ጊዜ የእግዚአብሔር ቃል እንዲህ ሲል መጣ። ሂድ ለኢትዮጵያዊ ለአቤሜሌክ እንዲህ በለው፣ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ለበጎነት ሳይሆን ለክፋት ቃሌን በዚህ ከተማ ላይ አመጣለሁ። በዚያም ቀን በፊትህ ይፈጸማል። በዚያን ቀን
አድናሃለሁ ይላል እግዚአብሔር። ከፊታቸውም የተነሳ በምትፈራቸው ሰዎች እኛ እጅ አልሰጥህም፣ ፈጽሜ አድናሃለሁ፣ ሰውነትህም እንደ ምርኮ ትሆንልሃለች እንጂ በሰይፍ አትወድቅም፣ በእኔም ታምነሃልና ይላል እግዚአብሔር ብሎ ስለ አቤሜሌክ በእግዚአብሔር መታመኑን ይገልጣል። ስለዚህ አቤሜሌክ ሁላችንም እንደምናውቀው ያው 66 ዓመት ሙሉ የተኛ የእስራኤላውያን ክፋትና ተንኮል መከራ እስኪያርፍ ድረስ ያ የተኛ ንጉስ እንደሆነ የተኛ ሰው እንደሆነ ይታወቃል። ስለዚህ መከራቸው እስኪያልፍላቸው ድረስ የተኛ ሰው እንደሆነ በእግዚአብሔር የታመነና የእግዚአብሔር ሰው እንደነበረ የተገለጸበት መንገድ ስላለ ስለዚህ አንደኛው የአቤሜሌክ ታሪክ ነው። ስለ አቤሜሌክ ታሪክ በዚህ መሰረት ተጽፎ የምናገኘው ነው። ከዛ ውጪ በዚህ በትንቢተ ናሆም ምዕራፍ 3 ቁጥር 9 ላይ እንደዚህ የሚል ቃል እናገኛለን። በትንቢተ ናሆም ምዕራፍ 3 ቁጥር 9 ላይ ኢትዮጵያና ግብፅ ኃይልዋ ነበሩ፣ ለምትሸሽበትም ዳርቻ አልነበረውም፣ የሊቢያም ሰዎች ረዳቶቿ ነበሩ ይላል። ስለዚህ ስለማን ነው? ስለ እስራኤል ነው የሚናገረው። ስለዚህ ኢትዮጵያውያን ለእስራኤላውያን ረዳቶች እንደነበሩ የተነገረበት ጥቅስ ነው። ከዛ ውጪ የመጨረሻው የምናነሳው በዚህ የሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ ያው ኢትዮጵያዊ ጃንደረባ የምናገኝበት ነው። ኢትዮጵያዊ ጃንደረባ አቤላክ ይባላል። ስለዚህ ይሄ አቤላክ ወይም ደግሞ ኢትዮጵያዊ ጃንደረባ ባኮስም ይባላል፣ አቤላክም ይባላል። ስለዚህ ስለሱ የተነገረው ነገር ነው። ስለዚህ ምናልባት ዲያቆኑ ፊልጶስ ታላቁ ሐዋርያው ፊልጶስ ከሰባቱ ዲያቆናት መካከል ያው በሐዋርያት ሥራ ምዕራፍ 6 ላይ የምናገኛቸውን ሊቀ ዲያቆናት ተብሎ እስጢፋኖስ ሲመረጥ ከነዛ መካከል አንደኛው ዲያቆኑ ፊልጶስም እንደነበረ ይታወቃል። ስለዚህ ዲያቆኑ ፊልጶስ ከ72ቱ አርድእት መካከል አንደኛው ነው። ያው ወደ ጋዛ ወርዶ በጋዛ ደግሞ ኢትዮጵያዊ ለስብከት በሄደበት ወደ ጋዛ ለስብከት በሄደበት ይሄን ኢትዮጵያዊ ያገኘዋል። ኢትዮጵያዊ ሲያገኘው ደግሞ ያው ጃንደረባው ባኮስ ወይም ደግሞ አቤላክ የትንቢተ ኢሳያስ መጽሐፍ ነበር የሚያነበው። ስለዚህ ዲያቆኑ ፊልጶስ ጠይቆታል። ምንድነው የምታነበው ብሎ ሲጠይቀው የምታነበው ታስተውለዋለህን ብሎ ሲለው አይ የሚገልጽልኝ ሳይኖር እንዴት አውቀዋለሁ ብሎ በተናገረው ጊዜ ከዛ ያንን ገለጠለት። ስለማን እንደተነገረ ለማን እንደሆነ የሚያነበው መጽሐፍ የትንቢተ ኢሳያስ ምዕራፍ 53 ያለውን ኃይለ ቃል ነበረ። ስለዚህ ያቺን ኃይለ ቃል ተረጎመለት። የመጣውም የሚያድነውም በሸላቾቹ ፊት ዝም እንደሚል ተቆጠረ የተባለውም ኢየሱስ ክርስቶስ እንደሆነ የተናገረበት ያስተማረበት መንገድ። ከዛ በኋላ መጨረሻ ላይ ታሪኩን ለማሳጠር ከዚህ በኋላ እንዳልጠመቅ ምን ይከለክለኛል ባለው ጊዜ ምንም ይከለክል ነገር የለም ብሎ በአብ በወልድ በመንፈስ ቅዱስም እንዳጠመቀውና ከዛ አጥምቆ ደግሞ ወደ ኢትዮጵያ እንደሸኘው እሱም ለኢትዮጵያ ሐዋርያ እንደሆነ ክርስትናም ይዞ እንደመጣ ይታወቃል። ስለዚህ ኢትዮጵያ ክርስትና የተቀበለችው በሐዋርያው በመጀመሪያው በአቤላክ ወይም ደግሞ በጃንደረባ ባኮስ እንደሆነ በደንብ ሊታወቅ ይገባል። አንዳንድ ታሪክ ጸሐፊያን ክርስትና የገባው በ340 ዓመተ ምህረት አካባቢ ነው ብለው የሚናገሩ ሰዎች ስላሉ ይሄ በጣም መጽሐፍ ቅዱስ የተናገረው ነገር ምንድነው መሻር ይሄ በፍጹም ተቀባይነት የሌለው ታሪክ ስለሆነ በደንብ ልንሞግተው ይገባል። ስለዚህ በዚህ በሐዋርያት ሥራ ምዕራፍ 8 ላይ ተጠቅሶናል። ስለዚህ ክርስትና ያመጣልን ሐዋርያው በፊልጶስ እጅ የተጠመቀው ጃንደረባ ባኮስ ወይም ደግሞ አቤላክ እንደሆነ በደንብ መታወቅ መቻል አለበት። ከዛ ውጪ ሌሎች ታሪኮችንም እንደዚሁ በተወሰነ መልኩ ነው ያነሳሁላችሁ። በጣም ብዙ ጥቅሶች፣ ብዙ የመጽሐፍ ቅዱስ ቃሎች ስለ ኢትዮጵያ የሚናገሩ አሉ። ስለዚህ ኢትዮጵያውያን በዚህ መልኩ የተገለጹ አምልኮተ እግዚአብሔር ያላቸው መልክዓ ምድራቸው፣ አቀማመጣቸው በእግዚአብሔር የሚፈሩ ሕዝቦች እንደሆኑ በስነ ምግባር የተመሰከረላቸው ሕዝቦች እንደሆኑ ከዛ ደግሞ ቅጣትም እንደመጣባቸው ከዛ ደግሞ ሙሴ ኢትዮጵያዊቷም እንዳገባ ከተለያየ መንገድ ደግሞ ኢትዮጵያውያን ኃይለኞች እንደነበሩ ስርዓተ መንግስትም እንደነበራቸው ረጅም ዘመን ያስቆጠረ ስርዓተ መንግስትም እንደነበራቸው በደንብ በመጽሐፍ ቅዱስ ተጽፎ የምናገኘው ስለሆነ ኢትዮጵያ በመጽሐፍ ቅዱስ የሚለው ነገር በዚህ መሰረት ነው የሚጠናቀቀው። ምናልባት በጣም በርካታ ነገሮች ማንሳት ይቻላል፣ ግን ካለን ሰዓት አንጻር አጠር አድርገን ለማንሳት የሞከርነው። ስለዚህ ቀጣይ እግዚአብሔር አምላካችን ከፈቀደ የምንገናኝበት ርዕስ በብዙ መልኩ ስለ ኢትዮጵያ ታሪክ ስለሆነ የምናነሳው የኢትዮጵያ ታሪክ በብዙ መልኩ የሚነሳበት መንገድ ስላለ ስለዚህ እሱንም እንደው ኢትዮጵያ አምልኮተ እግዚአብሔር ትፈጽም እንደነበረ በደንብ ለማንሳትና ለማየት ሞክረናል። ከዛ ውጪ ኢትዮጵያ በሕገ ልቦና ዘመን ጀምሮ እንደው በተወሰነ መልኩ ኢትዮጵያ በሕገ ልቦና ምን ነበረች የሚለው ነገር በስፋት በሚቀጥለው ቪዲዮ የምናነሳው ይሆናል። አምላካችን ስላስተማረን፣ ስለመከረን፣ ስለገሰጸን ስሙ የተመሰገነ ይሁን። የሀገራችን ታሪክ ብቻ ማወቅም ብቻ ሳይሆን
ታሪክም ሰሪ ትውልድ እንዲያደርገን የአምላካችን ቅዱስ ፈቃድ ይሁንልን። የአብ ቸርነት፣ የወልድ ፍቅር፣ የመንፈስ ቅዱስ አንድነት፣ የእመቤታችን አማላጅነት፣ የቅዱሳን መላእክት ፈጣን ተራዳኢነት፣ የቅዱሳን አበው፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ጻድቃን ሰማዕታት ረድኤት በረከታቸው ከሁላችን ጋር ይኑር። ይቆየን።